ታሪክ ነገር እናድርግ እንጠይቃላችሁ። እኔ ጀምሬያለሁ። የአድዋ ጦርነት የተካሄደው በስንተኛው ዓመተ ምህረት ነው? በ1880 አይደለም ውጣ። በ1888 አግኝተዋል አባቢ የቀጠናው ስጋት ይላል ውጣ በቃ አንተ ውጣ። 5 6 ተረኛ ቀጥል። ሳይንስና ተፈጥሮ ነገር በሰውነታችን ውስጥ ትልቁ የውስጥ አካል ምን ይባላል? 1 2 አይደለም ውጣ። ቀጥል 1 2 ቀጣይ በሰውነታችን ውስጥ ትልቁ የሰውነታችን አካል ምን ይባላል? አይደለም ውጣ። 1 ቀጣይ አይደለም ውጣ። ተመሳሳይ የራሱን ጥያቄ አይደለም ውጣ። የሰውነታችን ትልቁ አካል ከሰውነታችን ውስጥ ትልቁ የሰውነታችን አካል አይደለም ውጣ። ከውስጥ ነው ያልኳችሁሽ። ከውስጥ ወተት አንጀት ውጣ። ጥያቄ ይቀርላ ጉበት ብሏት እናንተ ድርቅ ቢመጣው ወዴት እንደምትሄዱ ነው ጉድ መሄድ። እሺ ቆይ በቁማቸው መተኛት የሚችሉ እንስሳት ሁለት አይደለም ቀይሩ። ሁለት አሉ። አንዱን ጥቀሱ። አይደለም በቁማቸው መተኛት የሚችሉ እንስሳቶች አይደለም። ሁለት በቁማቸው መተኛት የሚችሉ እንስሳቶች እንደቆሙ እንቅልፍ መውሰድ የሚችላቸው እንስሳቶች አይደለም። ሁለት አሉ። አንዱ መጥቀስ ትችላላችሁ። ከሁለት አንዱ አንተ ራስህ መግደል አይደለም። አይደለም ዙር ደረሳችሁ? ፈረስ ወይም ደግሞ ቀጭኔ ናቸው። እሺ እግር ኳስ ነክ ነገር የዓለም ዋንጫን በታሪክ ብዙ ጊዜ በማሸነፍ አንደኛ የሆነችው ሀገር ማን ነች? ጀምር። ታዋቂውን የሞናሊዛን የሳላት ሰዓሊው ማን ነው? ያቋል ሮናልዶ ዳቪንቺ። ምን ቃሪያውን በላና ሳይ እሺ ወደ ህዋስ ምናምን ገብተናል። ለፀሐይ በጣም ቅርብ የሆነችው ፕላኔት ማን ነች? ሜርኩሪ። ትችያለሽ አንቺ ማርያም። ጂኦግራፊ ጠይቀ አሳይ ወደ ጉርሻ ወይኔ ፓስታው ሳይቆረስ እንደዚህ የጎረሳችሁ ቢቆራረጥ ከአፍሪካ በህዝብ ብዛት አንደኛ የሆነችው ሀገር ማነች? ታንዛኒያ አይደለም። ውጣ ቀይር። ናይጄሪያ
ውሃ ጠጣሽልኝ። በደንብ ጠጣ። ለኮላሊት ጥሩ ነው። እዛው ቆዳ ስፋት ላይ እንቆያለን። በቆዳ ስፋታ ከዓለም አንደኛ የሆነችው ሀገር ማነች? ስፖርት ነክ ነገር በኦሎምፒክ ታሪክ ብዙ የወርቅ ሜዳሊያዎችን በመሰብሰብ ክብረ ወሰን የያዘው ዋናተኛ ማን ነው? ለካሜራማኑ አጉርሰው በቃ ካላወቅ እለፍ፣ ካላወቅ ዝለል። ሀገራችን ሁላ ትወዳደሩ ማንም ያቆም ዓለም ጦርነት የተጀመረው በየትኛው ዓመተ ምህረት ነው? አይደለም። የመጀመሪያው የዓለም ጦርነት የጀመረው በየትኛው ዓመተ ምህረት ነው? አይደለም። ቀይሬ ተረኛ ዙር ይድረስና ትወጣላችሁ። አይደለም። ቀይር። የመጀመሪያው የዓለም ጦርነት የጀመረው በስንተኛው ዓመተ ምህረት ነው? በ1835 አይደለም። አይደለም። ቀይር። ዙር ፈንጭ ልስጣችሁ። 19 ነው የሚጀምረው። 19 ነው የሚጀምረው። ከዛ ቀጥሉት። 1920 ደርሰሽበት ነበር። በ1926 አይደለም። በጣም አብዛው። ቀይርላችሁ። ቀለል እናደርገዋለን። በኢትዮጵያ ውስጥ ትልቁ የተፈጥሮ ሐይቅ የትኛው ነው? በኢትዮጵያ ውስጥ ትልቁ የተፈጥሮ ሐይቅ የትኛው ነው? አለቀ።